በዚህ በክረት ለራታችሁ ይሄ መሰለ ቂጣ በማርና ወተት በሻይ ነው የሚያስፈልጋችሁ። ሆዳችሁ ሞቅ ያደርግላችኋል፣ ያዝ ያደርግላችኋል። ሰላም አለይኩም እንዴት ናችሁ? ቂጣው ራሱ አያምርም? ወተት ተጠቅሜ ስለሰራሁት ነው። ግማሽ ኩባያ ለብ ያለ ወተት አደረኩኝ። አንድ ኩባያ ከግማሽ ደግሞ ውሃ፣ ለብ ያለ አይደለም ኖርማል ውሃ ነው የተጠቀምኩት። አንድ ሻይ ማንኪያ እርሾ፣ አንድ ሻይ ማንኪያ ጨው፣ 2 ማንኪያ ስኳር እናንተ እንደየፍላጎታችሁ፣ 3 ማንኪያ ዘይት አድርጌ ፍርኖ ዱቄት የተጠቀምኩት። ፍርኖ ዱቄት ተጠቀሙ ደግሞ ንፉት ውስጡ ለስላሳ እንዲሆን የሚያምር እንዲሆን ያደርግላችኋል። ሁሌ ፍርኖ ዱቄት ተጠቀሙ። ወደ 7 ኩባያ የተጠቀምኩት። እናንተ እያያችሁ የሚያስጨምራችሁ ከሆነ እሱን ነፍታችሁ ከጨመራችሁት በኋላ ለስለስ አድርጋችሁ ማብካት ነው። እኛ የምንሰጠው የኦንላይን ክላስ ምዝገባ ሊጠናቀቅ 7 ቀናቶች ብቻ ነው የቀሩት። መማር የምትፈልጉ ሰዎች ሳያመልጣችሁ ቶሎ ቶሎ ተመዝገቡ። ባለፉት ሳምንታቶች ለተማሪዎች ብለን ዲስካውንት አውጥተን ነበር። እሱ ዲስካውንት ተጠናቋል። አሁን ደግሞ በግሩፕ ሆናችሁ በዛ ብላችሁ የምትመጡ ከሆነ በደንብ ዲስካውንት ስላለው እንግዲህ ስትመዘገቡ በዛ ያላችሁ ተመዝገቡ። ሙሉ መረጃ ቴሌግራም ቻናላችን ላይ በደንብ ስለምታገኙ AY Labs ብላችሁ ጆይን አድርጉ ቻናላችንን። ስልክ ቁጥራችንም የቴሌግራም ዩዘር ኔማችንም ባዮ ላይ ስላለ በዛ ማግኘት ትችላላችሁ። ከዛ ሊጡን ልስስ አርጌ ካቦካሁት በኋላ ላይ ዱቄት የነሰነስኩት ላስቲኩ እንዳያጣብቀው ነው። ለ30 ደቂቃ ያህል በላስቲክ ሸፍኛ አስቀመጥኩት። ከዛ በኋላ እንደዚህ አየሩን በደንብ ካስወጣሁለት በኋላ ሊጡ ለስላሳነቱ ደስ ሲል እኔ ለስላሳ ሊጥ በጣም ነው የምወደው። ከዛ ስንቴ ሽት ሳረገው እንደነበር 7 ቦታ ከፋፈልኩት። ከዛ ድብልብል እያደረጋችሁ በፌስታል እየሸፈናችሁ እስከደረስ ማስቀመጥ ነው። አንዱ እስከዳምጡ አንዱ እንዳይደርቅባችሁ ማለት ነው። ከዛ ሳሳ አድርጋችሁ መዳምጡት። ወተትም ስላለው ወፈር ካለ ዳቦ ነው የሚልባችሁ። ለዛ በጣም ሳሳ አድርጋችሁ ዳምጡት። እኔ እንደዚህ 3-4 ዳምጬ መሶብ ላይ አድርጌ አንዴ ጠብሳለሁ። ከዛ የመጨረሻው እስኪበስል ደግሞ የተቀሩትን ዳምጣለሁ እንዲያፈጥረኝ ማለት ነው። ከዛ አንዳንድ ማንኪያ ዘይት እያደረጋችሁ መጥበሻችሁን ጋል እያደረጋችሁ እየከደናችሁ ትጠብሱታላችሁ። ሞክራችሁ አሳውቁኝ። ወዳችኋለሁ። ቻው